ሰላም ሰላም እንደምን አላችሁ ውድ የጥረት ቤተሰቦች። በዛሬ የእንግሊዝኛ ቋንቋ ትምህርታችን በክፍል 7 ያዘጋጀውላችሁን የቤት ውስጥ የእንግሊዝኛ ቋንቋ ልምምዳችንን ነው ይዤላችሁ የመጣሁት። በክፍል 7 ቻናሉን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉት። ቪዲዮውንም ላይክ፣ ሸር በማድረግ ቤተሰብ መሆን ትችላላችሁ። ለሌሎች ማጋሩት። አብዛኞቻችሁ ቪዲዮዎችን የምትመለከቱ ቻናሉን ሰብስክራይብ ሳታደርጉ ነው። ቻናሉን ሰብስክራይብ በማድረግ እኛን ማገዝ ትችላላችሁ። ቀጥታ ወደ ዛሬው ወዳዘጋጀሁት የክፍል 7 የቤት ውስጥ የእንግሊዝኛ ቋንቋ ንግግራችን እናመራለን። ጥሩ ቆይታ ይኑራችሁ። I am mopping the floor. 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 ወለሉን በውሃ እየወለወልኩ ነው። ወለሉን በውሃ እያጠብኩ ነው ወይም ወለሉን እየወለወልኩ ነው ማለታችን ነው። I am mopping the floor. ወለሉን እየወለወልኩ ነው እያጸዳኩ ነው ማለታችን ነው። Dust the furniture. Dust the furniture. Dust the furniture. Dust the furniture. የቤት ዕቃዎቹን አቧራ ጠረግ። የቤት ዕቃዎቹን አቧራ ጠረግ። ቤት ዕቃዎች ውስጥ አቧራ ተራክፏልና አቧራዎችን ጠረግላቸው። የቤት ዕቃዎችን አቧራ ጠረግ ማለታችን ነው። Dust the furniture ስንል change the clothes. change the clothes. ልብስህን ቀይር። ልብስህን ቀይር ወይም ልብስሽን ቀይሪ ማለታችን ነው። change your clothes. ልብስሽን ቀይሪ ወይንም ልብስህን ቀይር ማለታችን ነው። put your shoes away. put your shoes away. put your shoes away. put your shoes away. ጫማህን በቦታው ላይ አስቀምጥ። ጫማህን በቦታው ላይ አስቀምጥ ወይም ጫማሽን በቦታው ላይ አስቀምጭ ማለታችን ነው። ለሴትም ለወንድም ተመሳሳይ ነው። Where is the soap? Where is the soap? Where is the soap? ሳሙናው የት ነው? ሳሙናው የት ነው? Where is the soap? ሳሙናው የት ነው? The water is hot. The water is hot. ውሃው ትኩስ ነው። ውሃው ትኩስ ነው። The water is hot. ውሃው ትኩስ ነው። ውሃው ትኩስ ነው። The water is cold. The water is cold. ውሃው ቀዝቃዛ ነው። The water is cold. ውሃው ቀዝቃዛ ነው። I am making coffee. አብራችሁ ሻዶዊንግ ስሩ። 3 ሰከንዶችን እየሰጧችሁ ነው። I am making coffee. ቡና እያፈላሁ ነው። ቡና እያፈላሁ ነው። Do you want sugar? Do you want sugar? Do you want sugar? ስኳር ትፈልጋለህ?
ዱ ዩ ዋንት ሹገር ስኳር ትፈልጋለሽ ወይም ስኳር ትፈልጋለህ ማለታችን ነው። ለሴትም ለወንድም ተመሳሳይ ነው። ፓስ ሚ ዘ ሳልት ፓስ ሚ ዘ ሳልት ፓስ ሚ ዘ ሳልት ጨው አቀብለኝ ጨው አቀብለኝ ወይም ጨው አቀብኝ ማለታችን ነው። ፓስ ሚ ዘ ሳልት ጨው አቀብለኝ ወይም ጨው አቀብኝ ማለታችን ነው። ኢት ኢዝ ቱ ሳልቲ ኢት ኢዝ ቱ ሳልቲ ኢት ኢዝ ቱ ሳልቲ ኢት ኢዝ ቱ ሳልቲ በጣም ጨው ይበዛል በጣም ጨው ይበዛል። ኢት ኢዝ ቱ ሳልቲ በጣም ጨው ይበዛል በጣም ጨው ይበዛል። ክሊን አፕ ዮር ሩም ክሊን አፕ ዮር ሩም ክፍልህን አጽዳ ወይንም ደግሞ ለሴት ክፍልሽን አጽጂ ማለታችን ነው። ክሊን አፕ ዮር ሩም ስንል ክፍልህን ወይም ክፍልሽን አጽጂ ወይም አጽዳ ማለታችን ነው። አይ ኒድ ቱ ረስት አይ ኒድ ቱ ረስት አይ ኒድ ቱ ረስት አይ ኒድ ቱ ረስት ማረፍ ያስፈልገኛል እረፍት ያስፈልገኛል ወይም ማረፍ ያስፈልገኛል ማለታችን ነው። አይ ኒድ ቱ ረስት ስንል ዶንት ታች ዛት ዶንት ታች ዛት ዶንት ታች ዛት ያንን እንዳትነካ ያንን እንዳትነካ ወይንም ያንን እንዳትነኪ ማለታችን ነው። ዶንት ታች ዛት ያንን እንዳትነካ ወይም ያንን እንዳትነኪ ማለታችን ነው። አይ አም ዋቺንግ ኤ ሙቪ 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 ፊልም እያየሁ ነው ፊልም እያየሁ ነው ፊልም እያየሁ ነው። አይ አም ዋቺንግ ኤ ሙቪ ፊልም እያየሁ ነው። ተርን ዳውን ዘ ቮሊዩም ተርን ዳውን ዘ ቮሊዩም ተርን ዳውን ዘ ቮሊዩም ተርን ዳውን ዘ ቮሊዩም ድምፁን ቀንስ ወይም ድምፁን ቀንሽው ማለታችን ነው። ተርን ዳውን ዘ ቮሊዩም ድምፁን ቀንስ ወይም ድምፅሽን ቀንሺ ወይም ቀንሰው ማለታችን ነው። ቴሌቪዥን ሊሆን ይችላል አሊያም ሌላ ነገር። አብራችሁ በሉ ሻዶዊንግ ስሩ አብራችሁ። ተርን አፕ ዘ ቮሊዩም ተርን አፕ ዘ ቮሊዩም ተርን አፕ ዘ ቮሊዩም ተርን አፕ ዘ ቮሊዩም ድምፁን ጨምር ድምፁን ጨምር ወይም ድምፁን ጨምሪ ወይም ጨምረው ማለታችን ነው። አር ዩ ሬዲ አር ዩ ሬዲ አር ዩ ሬዲ ተዘጋጅተህ ወይም ተዘጋጅተሻል ተዘጋጅተሃል ወይም ተዘጋጅተሻል ማለታችን ነው። አሊያም ደግሞ ተዘጋጅ ማለትም እንችላለን። አር ዩ ሬዲ ተዘጋጅ ስንል ያው ትእዛዝ ከሆነ ሌላ ነው። ዩ ሹድ ቢ ሬዲ ማለት እንችላለን። ትእዛዝ ከሆነ ተዘጋጅ ወይም ተዘጋጅተህ ጠብቅ ማለት ስንፈልግ የምንጠቀምበት ነው። አር ዩ ሬዲ ማለት ደግሞ ተዘጋጅተሃል
ዝግጁ ነህ ወይ ወይም ዝግጁ ነሽ ወይ ማለታችን ነው። አር ዩ ሬዲ ስንል አይ አም ኦልሞስት ደን። አይ አም ኦልሞስት ደን። አይ አም ኦልሞስት ደን። ጨረስኩኝ ለማለት ትንሽ ነው የቀረኝ ለማለት ነው። ጨረስኩኝ ማለታችን ነው። ወይም ለመጨረስ ትንሽ ነው የቀረኝ ለማለት ስንፈልግ የምንጠቀምበት ነው። ትንሽ ቀርቶኛል። አይ አም ኦልሞስት ደን። ትንሽ ቀርቶኛል ማለታችን ነው ለመጨረስ። የመጨረሻው ዋይት ፎር ሚ። ዋይት ፎር ሚ። ዋይት ፎር ሚ። ዋይት ፎር ሚ። ጠብቀኝ ወይም ጠብቂኝ ማለታችን ነው። ጠብቀኝ ወይም ጠብቂኝ ማለታችን ነው። ውድ ቤተሰቦቻችን የዛሬ የክፍል 7 በቤት ውስጥ የእንግሊዝኛ ቋንቋ ልምምድ ትምህርታችን ይህንን ይመስላል። በቀጣይ በክፍል 8 ደግሞ እንገናኛለን። ሰናይ ጊዜ ተመኘውላችሁ።